በምድር ላይ ማንኛውም ነገር ይሆን የእኛን ትኩረት ከነሳ ነው it's just a matter of time ይወድቃል። መውደቁ አይቀርም። የእኛም ማኔጂንግ ሲስተም ተጠቅመን ያንን ነገር እንዲያድግ ማናደርገው ከሆነ መፍረሱ አይቀርም። ትዳራችንን ትኩረት የምንነሳው ከሆነ የቀን ጉዳይ ነው፣ መፍረሱ አይቀርም። ለልጆቻችን ትኩረት የማንሰጣቸው ከሆነ የቀን ጉዳይ ነው፣ ከኛ ጋር ያላቸው ነገር መራራቁ አይቀርም። እና እኛ የምንፈልገው ትልልቅ ነገሮች ሊሆኑ ይችላሉ። ለዛ ነገሮች እኛ ትኩረታችንን መስጠት እንችላለን ወይ የሚለውን ጥያቄ መመለስ አስፈላጊ ነው ብዬ አስባለሁ። አምላክ ጸሎታችንን በሙሉ አይሰጠንም። እሱ ንፉግ ስለሆነ አይደለም። አምላክ ለእኛ የሚሰጠን መሸከም የምንችለው ማኔጅ ማድረግ የምንችለውን ነው የሚሰጠን። ምክንያቱም ማኔጅ ማድረግ የማንችለውን ነገር አይሰጠንም። መሸከም ካልቻልክ እሱ ሊሰጥህ አይችልም። መሸከም ግን ስትችል ሬዲ ስትሆን ያኔ ይሰጥሃል። አዲስ ቤት ፈልጋለሁ ብለሃል። አሁንስ ያለህን የተከራየኸውን ቤትስ እንዴት ይዘኸዋል? እየተንከባከብከው ነው? ዴይ ቱ ዴይ እድሳት እያደረግክለት ነው? አዲስ ስራስ እፈልጋለሁ ብለሃል። ለአዲሱ ስራስ ዝግጅት እያደረግክ ነው? አዲስ ቦታ ላይ መቀጠር እፈልጋለሁ ብለሃል። መቀጠር ራሱን የቻለ የሚጠይቃቸው ሪኳየርመንቶች አሉ። መታዘዝ መቻል፣ የተሰጠውን ስራ በቅልጥፍና መስራት፣ በፍጥነት መስራት። እነዚህ ነገሮች ለማድረግ ትኩረት ይፈልጋል። ማኔጅመንት ሲስተም ይፈልጋል። ሰው ይሄንን ነገር ዴቨሎፕ ካላደረግነው የፈለግነውን ነገር የፈለግነውን ውጤት ማግኘት አስቸጋሪ ሊሆን ይችላል።